ከ2000 በላይ ህይወት በቀጠፈው የሚያንማር የመሬት መንቀጥቀጥ አደጋ የተረፉ ሰዎችን የማግኘት ተስፋ እየደበዘዘ መሆኑን ዘገባዎች ጠቁመዋል። በቅርቡ በሚያንማር በደረሰው የመሬት መንቀጥቀጥ አደጋ ከ2000 በላይ ሰዎች ህይወታቸውን ያጡ ሲሆን ይህም የሀገሪቱ ወታደራዊ መንግስት የአንድ ሳምንት ብሔራዊ የሀዘን ጊዜ እንዲያውጅ አድርጓል። 7.7 መጠን ያለው የመሬት መንቀጥቀጥ የተከሰተበትን ወቅት ለማሰብ የአንድ ደቂቃ የህሊና ጸሎትም ይደረጋል። በመሬት መንቀጥቀጡ ምክንያት ከ4000 በላይ ሰዎች መቁሰላቸውን ዘገባዎች ይጠቁማሉ። ባንኮክ ውስጥ የመሬት መንቀጥቀጡ በተከሰተበት ወቅት በስራ ላይ የነበሩ በርካታ የግንባታ ሰራተኞች በፍርስራሽ ስር ተቀብረው ነበር። በህይወት የተረፉትን ለመፈለግ የተደረጉ ጥረቶች ብዙም ውጤታማ አልነበሩም። በሚያንማር ጎረቤት ሀገር ታይላንድ በአደጋው ምክንያት 20 ሰዎች ሞተዋል። ባንኮክ ውስጥ በህንጻዎች ላይ በደረሰው ጉዳት ምክንያት በሺዎች የሚቆጠሩ ሰዎች ቤታቸውን ለቀው እንዲወጡ ተገደዋል። በሁለቱ ሀገራት የማዳን ስራዎች እየተከናወኑ ቢሆንም በህይወት የተረፉ ሰዎችን የማግኘት እድሉ እየጠበበ ነው። ባንኮክ ውስጥ በፈረሱ ህንጻዎች ምክንያት ከሞቱት ሰዎች በተጨማሪ 70 ሰዎች የት እንዳሉ አልታወቀም። የመሬት መንቀጥቀጡ ንቅናቄ ከታይላንድ በተጨማሪ በቻይናም ተሰምተዋል። አሜሪካ በጋዛ የሚገኙ ሁሉም ወገኖች ዓለም አቀፍ የሰብአዊነት ህግን ማክበር አለባቸው አለች። ዩናይትድ ስቴትስ በጋዛ ውስጥ የተሳተፉ ሁሉም ወገኖች ዓለም አቀፍ የሰብአዊነት ህግን እንዲያከብሩ እንደምትጠብቅ አጽንኦት ሰጥታለች። ሆኖም አሜሪካ የእስራኤል ኃይሎች የህክምና ባለሙያዎችን፣ የሲቪል መከላከያ ሰራተኞችንና የትምህርት ተወካዮችን ጨምሮ 15 ሰዎችን እንደተገደሉ ገልጻለች። በመጋቢት 23 ቀን 2024 የተባበሩት መንግስታት የሰብአዊ እርዳታ ኤጀንሲ 5 አምቡላንሶች፣ አንድ የእሳት አደጋ መኪናና አንድ የትምህርት ተሽከርካሪ እያንዳንዳቸው ለየብቻ እንደተሞቱ ዘግበዋል። በኋላም የህክምና ባለሙያዎችን ጨምሮ 15 አስከሬኖች ተሰብስበው በጅምላ መቃብር ተቀብረዋል። የእስራኤል ጦር ተሽከርካሪዎቹ የፊት መብራትና የአደጋ ጊዜ ምልክት ሳያሳዩ በጥርጣሬ ሲንቀሳቀሱ ስለነበር ተኩስ እንደከፈተ ገልጾ ከተገደሉት መካከል የሐማስና የሌሎች ቡድኖች ታጣቂዎች እንደሚገኙበት ተናግረዋል። ነገር ግን የእስራኤል ጦር ተሰብስበው በጅምላ መቃብር ስለተቀበሩት አስከሬኖች አስተያየት አልሰጠም። ዓለም አቀፍ የሰብአዊነት ህግ በሲቪሎች ላይ ጥቃት ማነጣጠርን ይከለክላል። እንዲሁም ለህክምና ባለሙያዎቹ ልዩ ጥበቃ እንዲደረግ ያስገድዳል። አሜሪካ የእስራኤል ዋነኛ የጦር መሳሪያ አቅራቢ እንደመሆኗ የጦር መሳሪያዎቿ በእስራኤል ኃይሎች የሰብአዊነት ህግን በመጣስ ጥቅም ላይ እንዳይውሉ የማረጋገጥ ኃላፊነት በዓለም አቀፍ ህግ መስራት አለባት። የእስራኤል መከላከያ ሰራዊት ጥቅምት 7 ቀን 2023 የሐማስ ታጣቂዎች በእስራኤል ላይ በፈጸሙትና 1200 የሚደርሱ ሰዎችን በገደለና 251 ሰዎችን በታገተ ጥቃት ተከትሎ በሐማስ ላይ ሰፊ የምድርና የአየር ጥቃት ጀምረዋል።